ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን የኦሮሞ ነጻነት ግንባር ልዩ ኃይል በጠላት ላይ የሚወስዱን እርምጃ አጠናክሮ መቀጠሉን የኦሮሞ ነጻነት ግንባር አሳወቀ የኦሮሞ ነጻነት ግንባር ልዩ ሰራዊት ሚያዝያ 5 2013 በምዕራብ ሐረርጌ ዞን ሜሶ ወረዳ ልዩ ስሙ ቡሪቱምቱ በተባለው ቦታ
በወሰደው የማጥቃት እርምጃ 3 የወያኔ ሰራዊት ሲገል 5ቱን ክፉኛ ቆስሏል። በተያያዘ ዜና የኦሮሞ ነጻነት ግንባር ልዩ ሰራዊት በምስራቅ ሐረርጌ ልዩ ስሙ ቡሌ ቦቃ ወረዳ ሜሶ በተባለው አካባቢ በወሰደው የማጥቃት እርምጃ ሁሴ ከተማ ሚያዝያ 8 2013 ለ5 ቀናት ተቆጣጥሮ በሰነበተበት ወቅት ህዝብን ሲያንገላቱ የነበሩ የወያኔ ካድሬዎችን ከአካባቢው አባሯል። የኦሮሞ ነጻነት ሰራዊት ለህዝብ በቂ ትምህርት ከሰጠ በኋላ ለሌላ ግዳጅ ከተማውን ለቆ እንደወጣ አሳውቋል። የኦሮሞ ነጻነት ግንባር እንዳሳወቀው የኦሮሚያን የወረረው ወራሪ ከኦሮሚያ ጠርጎ እስከሚወጣ ድረስ የኦሮሞ ነጻነት ግንባር ትግሉን አጠናክሮ እንደሚቀጥል የኦሮሞ ነጻነት ግንባር አሳውቋል። 318 ኢትዮጵያውያን በፈቃደኝነት ከየመን ተመለሱ። ሚያዝያ 9 2005 ዓ.ም የመን የሚገኙ 318 ኢትዮጵያውያን ስደተኞች ወደ ሀገራቸው ተመለሱ። ኢትዮጵያውያን ወደ ሀገራቸው የተመለሱት ሰንዓ የሚገኘው የኢትዮጵያ ኤምባሲ ከየመን መንግስት ጋር በመተባበር የመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት እንዳለው መንግስት ወደ ሀገራቸው ለመመለስ ፈቃደኛ የሆኑ 3000 ዜጎች ለመመለስ አሁንም እየተንቀሳቀሱ እንዳለ ታውቋል። ሌሎች ኢትዮጵያውያን ዛሬና ነገ ወደ አዲስ አበባ ይገባሉ ተብሎ ይጠበቃል። ቁጥራቸው በርከት ያለ ኢትዮጵያውያኖች ዛሬም በእንግልትና በመከራ ላይ እንዳሉ እየተገለጸ ባለበት ወቅት ጥቂቶቹ ወደ ኢትዮጵያ እንደገቡና አሁንም እነሱን የሚያስጠጋ እንደጠፋ እየተገለጸ ይገኛል። ብቻውን ተወዳድሮ ብቸኛ አሸናፊ የሆነው የኢህአዴግ መንግስት ትናንትና በኢትዮጵያ በተካሄደው የአካባቢና የከተማ ምክር ቤት ምርጫዎች ገዢው ፓርቲ ኢህአዴግ ማሸነፉን የምርጫ ጣቢያዎች የተለጠፉ ምርጫ ውጤቶች እያመለከቱ ይገኛሉ። አንዳንድ ምርጫ ግን ከቅስቀሳው ጀምሮ አንድ ፓርቲ ብቻውን ድምጽ የተስማማበትና በቂ አማራጭ ያልቀረበበት ነው ሲሉ ቅሬታቸውን ገልጸዋል። የኢህአዴግ ታዛቢዎች በበኩላቸው ሁኔታው የተፈጠረው በተቃዋሚዎች በራሳቸው ድክመት ነው ሲሉ ገልጸዋል። ኮሮጆ ፈተሹ አላማውና ተግባሩ የሆነው የወያኔ መንግስት ዛሬም እንደ ትናንትና ኮሮጆን ገልብጦ አሸንፊያለሁ ብሎ ለመለፈፉ እጅግ አሳፋሪ ነው ሲሉ ተቃዋሚዎች እየገለጹ ይገኛል። አሁንም ቢሆን ኢህአዴግ እንዳሸነፈ ከመግለጽ ወደ ኋላ አይልም ሲሉ አሳውቀዋል። በ21ኛው ክፍለ ዘመን ብቻውን ሮጦ ብቻውን ያሸነፈው ኢህአዴግ መንግስት ዛሬም የሰው ዜግነትን መብት ረግጦ ብዙዎችን እያሰረና እያንገላታ እንዳለ በምሬት ገልጸዋል። አገሪቷ በእድገት ወደ ታች ቁልቁል እያደገች መሆኑንም ጨምረው አክለው ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር።
biyawe wa bishan nebutu namne biyawe wa bishan nebutu ya oromo sabakiya harkarabi kesejira ya oromo sabakiya harkarabi ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬ በሰፋ ያለ ውይይት እናረጋለን ወቅታዊ ጉዳዮች ላይ። ዛሬ እንግዳዬ አቶ ጀማል ኢብራሂም ይሆናሉ። በማቀርብላቸው ጥያቄ ሰፋ ያለ ትንታኔ እንደሚሰጡን ተስፋ እናረጋለን። መልካም ቆይታ በዳዊቴ ዜማ። ድምጻዊ ዳዊቴ መኮንንን ከልብ እናመሰግናለን። አንድ ብንሆን በጋራ ብንታገል ነጻነት ይመጣል። አንዱ ታች ይጎትታል፣ አንዱ ላይ ይጎትታል። ስለ አንድነት እናውራ፣ አንድ እንሁን፣ አኩነ ሺዳ ብሏል። ምንም ችግር የለም እንደማለት ነው። ምርጥ ዜማ፣ ምርጥ ግጥም። እንግዳዬ አቶ ጀማል ኢብራሂም ለቃለ መጠይቁ ፈቃደኛ ስለሆኑ በሴፍ ሬዲዮንና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ዮብ ሰላም ነህ? እግዚአብሔር ይመስገን አቶ ጀማል። እንግዲህ ወደ ቀጣዩ ጥያቄ እንደረደራለሁ። አቶ ጀማል እንደሚታወቀው በአሁኑ ሰዓት በኢትዮጵያ ውስጥ ያለውን የፖለቲካ ሂደት እንደሚመለከቱት እርግጠኛ ነኝ እንደሚከታተሉት። እስኪ ምን ይላሉ? ፖለቲካው ምን ላይ አለ? የህዝቡስ ኢኮኖሚ ምን ይመስላል? እኔ እንደማየው ከሆነ እንደምረዳው በአሁኑ ሰዓት ከጊዜ ወደ ጊዜ ሁኔታዎች እየከፉ ህዝቡ በረሃብና በርዛት እየተሳቀቀ ያለበት ጊዜ ነው። ያው የሚሰደደውን የህዝብ ቁጥር ማየት ይቻላል። እንደገና ደግሞ አገር ቤት ያለውን የሚበላውና የሚጠጣው ያጣበት ጊዜ ነው። ልጆቹን ትምህርት ቤት መላክ በማይችልበት ደረጃ ላይ ደርሷል። የምግብ እቃዎች ወያኔ ስልጣን ከመያዙ በፊት 20 ብር ያወጣ የነበረ እቃ ዛሬ 2000 ነው የሚያወጣው። የህዝቡ ወይም ደግሞ የሰራተኛውም ደሞዝ ይሁን የሌላው የጨመረ ነገር የለም። ከመሬት የሚገኘው ግቢ በየጊዜው ለአርሶ አደሩም እየቀነሰ ነው የሄደው። ምክንያቱም አንደኛ የመሬቱ ይዞታ ራሱ በጣም አንሷል። ሰው ድሮ ያርስ የነበረው መሬትና ዛሬ የሚያርሰው እኩል አይደለም። ሁለተኛ ደግሞ በአግሪካልቸራል ኢኮኖሚክስ the return of land መሬት አንድ መሬት ስታርሰው ደጋግሞ ስታርሰው ምን ለምን ህል ጊዜ አጥጋቢ ፍሬያማ የሆነ ነገር መልሰው መስጠት ይችላል የሚባል ነገር አለና እኛ ሀገር እንግዲህ ሰው ሁሉ ጊዜ አንድ ቦታ ነው የሚያርሰው። ይሄም የምርቱን ጥራት በጣም ይቀንሰዋል።
እና አብዛኛው ህዝብ ከስቃይ ወደ ስቃይ የተሸጋገረበት ጊዜ ነው። ባለስልጣኖቹ ደግሞ ያው ወያኔ መጀመሪያውንም በኮረፕሽን ስልጣን ስለመሰጣቸው እነሱን ራሳቸውን ገዝቷቸው ማለት ነው የተገዙ ስለሆነ ያንኑ ባህል እንደገና በህዝቡ ላይ በማንጸባረቅ እነሱም ከህዝቡ ጉቦ እየበሉ እርስ በርሳቸውም ደግሞ እያጭበረበሩ ነጋዴው እየተጭበረበረ ሌላው ህዝብ እየተጭበረበረ እርስ በርስ የሚባሉበትና የህዝቡን ባህል ተበላሽቶ የአስተዳደርን ባህል ሙሉ በሙሉ ተበላሽቶ ያው የዱርዬ መንግስት መሆኑን በግልጽ የሚታይበት ጊዜ ነው። እኔ መስከማየው በውስጣቸውም ደግሞ የዛን ያክል ግለሰቦች ንብረት እያጠራቀሙ በሄዱ ቁጥር እርስ በርሳቸውም ሲበላሉ ታያለ። በአንድ ጎን የመለስ ሚስት አለች፣ በሌላ በኩል የስባት ነጋ አለ። እንደገና በሶስተኛውም ደረጃ ሁለቱንም የሚቃረኑ ወይም ደግሞ የማይግባቡ ያሉ ይመስላል። የድሮ የውጭ ጉዳይ ሚኒስትር የነበረ ሰውዬና የሱ ግብረ አበሮች እንዲሁም የነሱ ተቀጥላ ደግሞ የሆኑ ሌሎች እንደነ ኦፒዲኦ እንደነ በአማራ ስም ተደራጅተው ያለው እነዛኞቹም ሊፎካከሩ ይሞክራሉ። ግን ሁሉም እርስ በርሱ ሌባ ለሌባ ሲሰርቅ እንጂ ሲከፋፈል አይስማማም ስለሚባል ምንም እየተረጋጋ ነገር ያለበት ሁኔታ ነው የሚታየኝ እንደግለሰብ። መልካም እንግዲህ ፕሮፌሰር መራራምስ የተናገሩት የሚበላውን ያጣ ህዝብ መሪውን ይበላል ነበር ያሉት። ታዲያ አቶ ጀማል እንግዲህ የወያኔ መንግስት በአሁኑ ሰዓት ከፍተኛ ክፍፍል ውስጥ እንዳለ ይዘገባል፣ ልዩነትም እንዳለ ይታወቃል። ተቋሚዎች እንግዲህ በዚህ በተዳከመ ኃይል ለምንድነው መጠቀም ያልቻሉት? ለምንድነው ነፃነትን ሊያመጡ ያልቻሉት? ይሄ ጥሩ ጥያቄ ነው። እኔ ይሄንን ጥያቄ እንደው በቀላሉ እንድንመለከት እንዲቻል አንድ ቆሻሻ ወይም ደግሞ አንድ ቤት ውስጥ ቆሻሻ ቢሞላ ሰው አንስቶ ካልጣለው በስተቀር ቆሻሻው ራሱን አንስቶ አይጥልም። ወያኔ ተዳክሞ የቆሻሻ ያክል እንኳን ደረጃ ቢደርስ የሚገፈትረው አንስቶ የሚጥለው ነገር ያስፈልጋል። የተቃዋሚዎችን ሁኔታ ደግሞ ካየኸው አገር ውስጥ ያሉትን እነሱ ራሳቸው ከፋፍሏቸው አዳክሞ ያው በቁጥጥር ስር አውሏቸዋል። እንዲሁም ደግሞ በኢትዮጵያ ውስጥ ያለው በኢምፓየርቷ ውስጥ ያለው የፖለቲካ ፍላጎት የሚቀናጅ አይደለም። አንዳንዶቹ መስፋፋት የሚፈልጉ አይነቶች ናቸው። የአማራ ሊቶችን ለምሳሌ አሁን ለብቻቸው ከወሰድክ የሰርቫይቫል ጉዳይ አይደለም። ለብዙዎቹ ህዝቦች የመኖር ጉዳይ ነው። የነ አማራ ሊቶች ደግሞ አመለካከት ስቲል እስካሁንም ድረስ ኤክስፓንሽኒዝም ነው። ስለዚህ የሰርቫይቫል እና የራስን የመከላከል ለመኖር ለህይወት መከላከል የሚደረግ ትግልና እንደገና ሌላው ደግሞ እኔ ኤክስፓንድ አደርጋለሁ የሚለውም ሊቀናጅ አልቻለም። የፖለቲካ ፍላጎቶች ግብ እንዳይጣምሩም ያደረገ ይመስለኛል። አሁን በቅርብ ጊዜ ወያኔዎች እንግዲህ የአማራውን ህዝብ እንትን እያሉት ነው፣ እያጠቁት ነው። የአማራው ሌትም ከአሁን በፊት ከነበረው በተሻለ ትንሽ አሁን የህዝቡን ማንነትን መካድ ትቶ የሰርቫይቫል ጉዳይ እየሆነበት ይመስለኛል። እነዚህ ሁኔታዎች እንግዲህ ለሁሉም ህዝቦች ምናልባት አንድ አይነት በደል ተመሳሳይ በደል ሲደርስ የኤክስፓንሽን አስተሳሰብ ያላቸው ክፍሎች ያቆሙና እንደሌላው ህዝብ ለመኖር የራሳቸውን መብት ለማስከበር የተመጣጠነ አይነት የፖለቲካ አመለካከት ሲኖራቸው ለመግባባትና ይሄንን መንግስት ለመግፋት ወይም ደግሞ የዱርዬውን መንግስት ለመግፋት አመቺ ዕድል የሚፈጠር ይመስለኛል። በሌላ በኩል ደግሞ አይተው እንደሆነ በአብዛኛው ትግሉን እናደርጋለን የሚሉ ድርጅቶች ሙሉ በሙሉ ኦልሞስት ማለት ይቻላል የአመራሩ ክፍል ከህብረተሰቡ ከማህበረሰቡ ውጪ ነው ያለው። ያው በጉልበት ወያኔን እንገፈትራለን የሚሉት የኦሮሞን ለምሳሌ እንኳን ብንወስደው የኦሮሞ ህዝብ ትግል እጅግ በጣም ጠንካራ የነበረበት ወቅት ህዝቡ ራሱና አመራሩ አንድ ላይ በነበሩበት ጊዜ ነው። በ1970ዎቹም በ1980ዎቹም ህዝቡና አመራሩ አንድ ላይ ነበር፣ አገር ውስጥ ነበር። ከዚህ በተጨማሪ ደግሞ ህዝቡ አሁን በየጊዜ እየተማረው ያለው አዲስ ነገር አለ። ይሄኛው ምንድነው? አመራሩ ውጪ ይቀመጥና እኛ ልንመጣ ነው በቃ አሁን መተን ነፃ እናወጣሃለንና ጠብቀን የሚል አይነት የሳይኮሎጂ የኮንቴይንመንት ስትራቴጂ ይመስላል። ህዝቡን እንትን ራሱ ትግል እንዳያደርግ ከሌሎች ገና ከሌሎች ሀገሮች ነፃነትን ያመጣልኛል በሚል ግምት ህዝቡ ታስሮ የተቀመጠ ይመስላል። ይሄ
በሁሉም በኩል የሚታይ ነው ምናልባት ኦጋዴን ውስጥ የተሻለ እንትን ይመስላል እነሱም የድርጅቱ አመራሮች ምናልባት በህዝቡ ውስጥ ያሉ ስለሆነ ሊሆን ይችላል ወይም ደግሞ ያላቸው ሌሎች ጂኦግራፊካዊ ሁኔታዎችን ሊወስኑ ይችላሉ ነገር ግን ስትመለከተው የህዝቡ የትግል ባህል ራሱ ትግሉ ከህዝቡ ውጪ ወጥቶ ከአመራር ብቻ ላይ በጥቂት ሰዎች ላይ ተመስርቶ የሚጠበቅ አይነት ነው የሚመስለው ስለዚህ ይህ አይነት አስተሳሰብም ሙሉ በሙሉ በድርጅቶች ውስጥ ስትራቴጂካዊ ለውጥ የሚያስፈልገው ይመስለኛል መልካም እስኪ ወደ ሌላው ጥያቄ ልሻገር አቶ ጀማል የኦሮሞ ምድር እየተባለ የሚጠራው አግባብነት እንደሌለው ትክክል አይደለም የሚባል ነገር አለ የኦሮሞ ነጻነት ግንባር ኦነግ ምድሩ ሰፊ ነው የኔ ምድር እያለ ይገልጻል ኦፒዶ ደግሞ ዛሬ በኦሮሚያ ክልል 4 ተብላ የተቀመጠ አለ ያመራሱ ትክክል አይደለም የሚሉ ወገኖች አሉ ይሄ ምን ያህል ትክክል ይሆን እንግዲህ የኦሮሚያን ካርታ እናቃለን የሚሉ ሰዎች ካሉ እንግዲህ በአንድ ጎኑ የኦሮሚያ ነፃ መውጣት እንዳለባትም የሚያምኑ አይነት ሰዎች ይመስላሉ ሪኮግናይዝ ማድረግ እንፈልጋለን ነገር ግን ካርታችሁ እጅግ በጣም በዛ ለማለት የሚፈልጉ ይመስላሉ አይ ካርታችሁ አነሰ ደግሞ ካሉ እንደዚህ አይነት ባዮች በቃ እንግዲህ ካርታችሁን ትንሽ አስፉና የጎደለም ነገር አለ ጨምሩ ለማለትም ከፈለጉ ግልጽ አይደለም ባዮቹ እነማን ናቸው የሚለው ነገር ግን እንደ አንድ ግለሰብ እኔን የማየው ኦሮሞ እጅግ በጣም ሰፊ ግዛት ያለው ህዝብ ነው እንደውም ባለፈው እንግዲህ ስንነጋገር አብዛኛው ነገሮች አንስቻለሁኝ የወሎን ኦሮሞ አሁን ባለበት ደረጃ የምንመለከተው ለሁለት ተከፍሎ ነው ለሁለት ኦሮሚያ ክልል ውስጥ ያልሆነ በግማሽ ጎኑ አማራ ክልል ውስጥ ተከፍሎ በግማሽ ጎኑ ደግሞ ትግራይ ውስጥ ተከፍሎ ነው ያለው እንግዲህ አሁን ያለችው ኦሮሚያ ራሷ አሁን በወያኔ የምትተዳደረው ኦሮሚያ በግማሽ ጎኑ የትግራይ አካል ነች ማለት ነው በግማሽ ጎኑ እንደገና የአማራ አካል ነች ማለት ነው ወሎ ኦልሞስት ሙሉ በሙሉ ለሁለት ተከፋፍሎ ተቀራምቶ ከአንድ ወረዳና አካባቢ በስተቀረ ሌላው በነሱ ቁጥጥር ስር ነው ያለው ስለዚህ ሰዎቹ አነሰች ኦሮሚያ ከዚህ በላይ መምለጥ አለባት በትክክልም የኦሮሞ ህዝብ በሌሎች አካባቢዎች እንደዚህ አሁን በሌሎቹ መካከል ተከፍላ አንሳለች የሚሉ ከሆነ ሎጂካል ይመስላል ምክንያቱም ህዝባችን የኦሮሞ ህዝብ የሰፈረበትና የሚኖርበት አካባቢ በግልጽ የሚታወቅ ስለሆነ እንግዲህ በዛች የሚሉ ከሆነ እነዚህ ራሳቸው ገና ከኦሮሚያ ክልል ውጪ ስለሆነ ተጨባጩ መሬት ላይ ያለው የሚያሳየው ማነሷን እንጂ መስፋቷን አይመስልኝም Bekaba. Afrane babusa. Intal kori kaban. Khali jabis. Rabbio saruri. Rabbio saruri. Rabbio saruri. Elem. Amma. Kelem. Amma. Laddo. Amma. Foren. Amma. Laddo. Amma. Kermora. Amma. Alafa. Amma. Afrafa. Amma. Alukis. Amma. Afrane. Amma. Aluku. Amma. Rufalla. Sugalla. Sugarabbika. Ya haso elema. Osilo no silo. Ya haso elema. Osilo no le. Ya haso elema. Osilo no le. Ya haso elema. Dada no le warra. Ya haso elema. Osilo no le. Ya haso elema. Ole gayo le. Ya haso elema. Dabate. Ya haso elema. Manda bate dufte. Ya haso elema. Wan kabuna bate. Ya haso elema. Rocho faedu
የጎሳ ፖለቲካ በኢትዮጵያ ውስጥ ይራመዳል አለ ብለው ያምናሉ? ጎሳስ ማለት ምን ይሆን? ጎሳ የኦሮምኛ ቃል ነው። አብዛኛውን ጊዜ በኢምፓየሪቷ ውስጥ ያለው የጎሳ ፖለቲካ ነው ብለው የሚያወሩት የአማራ ሊቶች እንደሆነ እሰማለሁኝ በሚያደርጓቸው የፕሮፓጋንዳ እንትኖች ከሚዲያም ጭምር ማለት ነው። ግን ምናልባት ባህሉ ስላለላቸው የጎሳን ጥቅምና ምንነት ያልተረዱ ሰዎች ይመስለኛል። በማህበረሰባቸው ውስጥ ላይኖር ይችላል፣ እኔ አላውቀው። ግን ኦሮሞ ጎሳን የሚጠቀምባቸው ሳይንቲፊካዊና ፖለቲካዊ የሆኑ ምክንያቶች አሉት። አንደኛ በኦሮሞ አባባል አንድ ሰው ለምሳሌ እኔና አንተ አንድ ጎሳ ከሆን መጋባት ይከለከላል። በሳይንቲፊካሊ በጣም የሚቀራረቡ ሰዎች ከሚጋቡ ከሆነ በሽታ ለምሳሌ እኔ በሽታ የታመምኩ ሰው ቢሆን እኔም ባንተም እንዲሁ በሊኔጅ ማለት ነው በሽታ የሚኖር ለጥቃት እየተጋለጠ ይሄዳል ዘሩ። በኦሮሞ አስተሳሰብ በጣም ይገርማል። ከዚህ ከሳይንቲፊካዊ የሆነው የተገኘው ነገር ሳይመጣ በፊት ኦሮሞ ምን ይላል? ዘመድህን ካገባ ቆማጣ መውለድ ትችላለህ፣ ወይም ደግሞ የሚወለደው ልጅ አይኑ የታወረ ሊሆን ይችላል፣ ወይም ሌላ በሽታ ሊያጠቃው ይችላል ይላል። አንደኛው የኦሮሞ የጎሳ በኦሮሞ ውስጥ ያለው የጎሳ እንትን በሽታን በህብረት ውስጥ ደካማነትን እንዳይኖር የሚጠቀምበት ነው። ይሄ የኦሮሞ ህዝብ አመለካከት ነው።
አንደኛው ይሄንን ደግሞ ሳይንስ በአብዛኛው ሳይንስ ዛሬ ይለዋል። ሁለተኛው ደግሞ ለሰላም ነው። እነሱ እንደሚሉት ለጦርነት ሳይሆን ሁለት የተለያዩ ጎሳዎች ለምሳሌ እኔ እናንተ የተለያየ ጎሳ ብንሆን እኔም ከአንተ ጎሳ ነው የማገባው፣ አንተም እንደዚሁ ከኔ ጎሳ ነው የምታገባው። ምክንያቱም ከአንተ ጎሳ ማግባቱን ያው በሽታ የሚለውም ነገርም ይከለክላል። እንግዲህ ሁለት ጎሳዎች የተለያዩ ሲጋቡ የሁለቱም ዝምድና በጣም ይዛመዳል ማለት ነው። እነዚህ በአጋጣሚ ጭንቀት እንኳን ተፈጥሮ ምናልባት ግጭት እንኳን ቢፈጠር ሁለቱም የተጋቡ ስለሆነ እርስ በርሳቸው አይተላለቁም። ስለዚህ በኦሮሞ አስተሳሰብ የጎሳ ስትራክቸሩ ራሱ ሰላምን ለመፍጠር እንጂ ጦርነትን ለመፍጠር አይደለም። እነዚህ ሰዎች አሁን የጎሳ ፖለቲካ ኢትዮጵያ ውስጥ ያለ ህዝቡን ከፋፍሎ ጨርሷል እያባላ ነው የሚሉት ኮንሰፕቱን ራሱ በፍጹም የማይረዱ ሰዎች ካልሆነ በስተቀር የጎሳ ፖለቲካም የለም። በእውነት ደግሞ ከሆነ ኦሮሞ ውስጥ ማአት ጎሳዎች አሉ። ኦሮሞ ግን ጎሳ አይደለም። ኦሮሞ ራሱ እንደ አንድ ኔሽን ጎሳ አይደለም። ኦሮሞ ውስጥ ጎሳዎች አሉ፣ ብዙዎች ናቸው። ነገር ግን ጎሳዎቹ ራሳቸው ልክ እኔ ጀማል እንደምባለው ስም እንዳለኝ ሁሉ ጎሳዎቹ ኦፊሻሊም የሚታወቁ እንደገና በክብርም አድሬስ የሚደራረጉ ነው እንጂ ልክ እናንተ በክብር እንደ አንድ ግለሰቦች አድሬስ እንደምንደራረገው ማለት ነው የሚጠቃቃ አይደለም። ግን ባህሉ ያለላቸው ሰዎች እንደ ጥቃት ይመስላቸዋል። አንድ ሁለተኛ ኤክስፒሪየንስ ስለላቸው ማለት ነው። ሁለተኛ ደግሞ አሁን በኢምፓሪቷ ውስጥ የሚያለው የፖለቲካ ሁኔታ ወይም ከአሁን በፊትም የነበረ ከአማራ ወደ ትግሬ ስለተቀየረ አማራ እኔ ምንም አላጠፋሁም ለማለት ትግሬዎቹን ለመኮነን ብቻ የሚጠቀምበት ስልት ነው። የራሳቸውን ደብቀው የአንድ ጎን ብቻ ያለ ለማስመሰል ማለት ነው። የኢምፓሪቷ ፖለቲካ ደግሞ የተመሰረተው በሁለቱ አበሾች መካከል ባለ ግጭት ተስፋፍቶ ነው ሌሎች ህዝቦች ጋር የደረሰው። እስካሁንም ድረስ በሁለቱ መካከል ያለ ግጭት ነው የሚታየው። በእነሱ ግጭት የተነሳ ሌላው ህዝብ እየተጠቀመ ያለ እርስ በርሳቸው እንትን በሚሉበት አስተሳሰቡን ካየኸው የራሳቸውን የባህል ነጸብራቅ የሚናገሩ እንጂ የሌላውን ህብረተሰብ የሚወክል አይመስለኝም። አቶ ጀማል እያሉኝ ያሉት የኦሮሞ ህዝብ ጎሳ ሳይሆን ብሔር ነው የሚሉኝ? yes መልካም። እንግዲህ ባለፈው ሳምንት አንድ ፖለቲከኛ ሲገልጹ እኔ በመጀመሪያ ደረጃ እንደ ሴፍ ሬዲዮን የማንንም ሃይማኖት እናከብራለን አንቃወምም። በመጽሐፍ ቅዱስ ውስጥ ኢትዮጵያ የሚል ቃል በተለያየ ቦታ ላይ ይጠቀሳል። በኢብራይስጥ ቋንቋ ሲተረጎም ኩሽ ማለት ነው። ይሄ ደግሞ ኩሽ ማለት የኦሮሞ ህዝብ ማለት ስለሆነ ኢትዮጵያዊነት የኦሮሞ ህዝብን ይወክላል። ስለዚህ የኦሮሞ ህዝብ ኢትዮጵያዊነትን መቀበል አለበት ሲሉ ተደምጠዋል። ይሄ ምን ያህል እውነት ይሆን? እውን ኩሽ ወይም ኢትዮጵያ ማለት የኦሮሞን ህዝብ ይወክል ይሆን? በጣም ጥሩ ጥያቄ ነው። በመጀመሪያ ያልከው ላይ ይሄ የሃይማኖት ጥቃትና ዓለም ጥቃት ያልከው ነገር ላይ በኦሮሞ ባህሉም አብዛኛው ሌላው ሰው ወይም ደግሞ አመለካከት የማጥቃት ባህልም የለውም። እንደውም ኦሮሞ የበለጠውን በጣም ተመራማሪና በሌሎች ሰዎች አስተሳሰብ ምንድነው የሚለውን የሚመለከት ህዝብ ነው። ኦፍ ኮርስ የራሱን ይለቃል ማለት አይደለም እንደዛ ስለ በተጨማሪ ደግሞ አሁን ያለውን የኦሮሞ ህብረተሰብ ራሱን ስትመለከተው ያው በሶስት እምነት ታገኛለህ። ዋቀፈታ አለ፣ ክርስቲያን አለ፣ ሙስሊም አለ። የቱን አጥቅተህ የቱን ትተዋል? ይሄ ሁሉም ወንድማማቾች ናቸው ማለት ነው ሁሉም። ስለዚህ ከሌሎች የበለጠ ከሌሎች ምናልባት ማህበረሰቦች የበለጠ የኦሮሞ ማህበረሰብ ሁሉንም ሃይማኖቶች የሚያከብር ይመስለኛል። ምክንያቱም በሱ ውስጥ ያሉም ስለሆነ በጣም ቶለራንትም ህዝብ ነው። ምናልባት የሌሎች ሃይማኖቶች በኦሮሞ ውስጥ ከሌላው አካባቢ የበለጠ መስፋፋቱ ራሱ የህዝቡን ቶለራንስ ለማረጋገጫ ይመስለኛል በአንድ ጎን ማለት ነው። የማጥቃት የሚለው ነገር ሰዎች ውስጥ ካለ በጣም ተሳስተዋል። በሁለተኛ ደረጃ ደግሞ ያነሳው ጥያቄ አለ። ኩሽ የሚለው ቃል በባይብል ውስጥ አለ። ከሂብሩ ሲተረጎም በግሪኮች ኢትዮጵያ ተብሏል። ኩሽ የሚባለው ደግሞ ኢትዮጵያ ስለሆነ እኛንን የሚሉ ሰዎች አሉ። ይሄ ምንድነው ነው ጥያቄው መሰለኝ። በመጀመሪያ እስካሁን ድረስ በባይብል ላይ ኢትዮጵያ ሆነች የሚባለው ትርጉሙ ካልሆነ በስተቀር ከኩሽ መቀየርም ያለበት አይመስለኝም። አንድ ከሆነ ማለት ነው
ሁለተኛ ደረጃ ደግሞ በአብዛኛው የታሪክ ሰዎች ሲናገሩ ከባይብል የተጠቀሰ ሳይሆን ግሪካዊ ሰው ትራቨለር ተጓዥ አፍሪካ ሄዶ ኢጅፕት ደርሶ ከኢጅፕት በስተደቡብ ያሉትን አካባቢዎች የጥቁር ህዝብ አገር ለማለት የተጠቀመበት ቃል ነው ነው ሶ እንግዳው ያ የጥቁር ህዝብ ሆሪዞኑን የማትደርስበት እንደነ ማንዴላ አይነት ሰዎችም ጥቁር ህዝቦች ናቸው ኤዥያም ስትሄድ ህንዶችም አሉ አሜሪካ ስትመጣም አሁንም ጥቁሮች አሉ ኖርዝ አሜሪካ ወይም ደግሞ ሚድል አሜሪካ ስትሄድ ጥቁሮች አሉ ጥቁሩ አንድ ጥቁር የሆነ ሰው በጠቅላላ ኢትዮጵያ የሚባል ከሆነ እንግዲህ ወደ አሜሪካም ገና መስፋፋት አለባቸው ማለት ነው ሰዎቹ ይህ የተሳሳተ አንደኛ የፖለቲካ አመለካከቱ ስህተት ነው ለምን እኛ የምናውቀው አሁን ያለችውም ኢምፓየር ጂኦግራፊ የፖለቲካ ጂኦግራፊ ያላት ቦታ ነች በመልክ ላይ ተመስርቶ የተቀመጠ ነገር አይደለም ማለት ነው ስለዚህ የፖለቲካ ቅዠትን የጂኦግራፊ ባውንደሪ ላይ ማመላከቱ ትክክል አይደለም ሁለተኛ ደግሞ ባይብል ውስጥ ኮሽ ነው ከተባለ እንግዲህ ከኮሽ የተቀየረበት ምክንያት መጀመሪያ መዘርዘር አለበት ማለት ነው እንግዲህ በአብዛኛው የምታየው ከአሁንም በፊት ደጋግሜ ብያለሁ ከ1948 በፊት ያሉትን የባይብል እንትኖች ስትመለከት በእንግሊዘኛ የተጻፉትን ኮሽ ነው የምታገኘው እንጂ ኢትዮጵያ የሚለውን አታገኘው በኋላ ፈረንጆቹ የራሳቸውን ስትራቴጂ እንግዲህ ከ1928 31 አካባቢ ኃይለ ሥላሴ ኢትዮጵያ የሚለውን ስም ካረጋገጠበት ጊዜ በኋላ ያለው ሁኔታ ምንድነው የአበሲኒያ ራሱ ማንነት ተፍቆ አበሲኒያዎች ኢትዮጵያ የሚለውን እንዲጠቀሙ ፈረንጆች ለረጅም ጊዜ ይመክሩ ነበር ለምን ፈረንጆቹ የአበሲኒያዎችን ፊውዳሎች በራሳቸው ምስል ቀርጸው በራሳቸው ምስል እዛ አስቀምጠው ንጉስ የሚባል የእንግሊዞች ስራ ነው በአብዛኛው ንጉሶች እንግዲህ እንግሊዝ በአብዛኛው በንጉስ መንበር የምትተዳደሩ እንደዚህ አይነት ተመሳሳይ የራሳቸው አይነት ስትራክቸር እዛ ፈጥረው በህዝቡ ላይ ባርነትን ኢንዳይሬክትሊ መጫን ስለፈለጉ ይሄንን ስም ለረጅም ጊዜ ፕሮፓጌት ሲያደርጉ ነበር ይሄ ነው በትክክል ያለው ካልሆነ እንግዲህ ማስረጃ ከሌላ ቦታ ሊያመጡ የሚችሉ አይመስለኝም በጣም የተሳሳተ የፖለቲካ ትርጉም ነው የሰጡት ማለት ነው መልካም እንግዲህ እስካቶ ጀማል በዚህ ሙዚቃ እረፍት እናረጋለን ለነጻነታቸው ሲሉ ውድና ክቡር የሆነውን ህይወታቸውን ለከፈሉ ጀግኖች ክብር ይገባቸዋል ኦሮሞ ነኝ የኦሮሞ ምድር ለማለት ላበቁት ጀግኖች ሐውልት ባይቆምም በእያንዳንዱ የኦሮሞ ህዝብ ልብ ውስጥ ሐውልት እንዳቆሙ ይገባል ክብርና ላቅ ያለ ምስጋና ይገባቸዋል እስኪ እናስባቸው በዚሁ አጠር ባለው ዜማ Ibe walgae atunya
ይህ ወር ለወደቁት ጀግኖች ልዩ ቀን መላው የኦሮሞ ህዝብ የሚያከብረው በእያንዳንዱ የኦሮሞ ልብ ውስጥ ሐውልት የቆመ መሆኑን እንገልጻለን። እንግዲህ ዜማውን እንዳደመጡት ተስፋ አደርጋለሁ። አቶ ጀማል አዳምጫለሁ። መልካም፣ ወደ ሌላው ጥያቄ ልሸጋግር ነው። የኦሮሞ ህዝብ የራስን እድል በራስ የመወሰን ጥያቄ አንግቦ እየተንቀሳቀሰ ይገኛል። የኦሮሞ ህዝብ ይሄንን ጥያቄ ሊያስነሱት ያስቻሉት ዋና ነገሮች ምንድነው? በሌላ በኩል ደግሞ የኦሮሞ ህዝብ ነፃ ቢወጣ እንኳን በሃይማኖት የተለያየ ነው፣ በተለይ በወንዝ። ስለዚህ በሰላም የመኖሩ ሁኔታ እጅግ አጠራጣሪ ነው የሚሉ ወገኖች በርከት እያሉ እየመጡ ነው ያሉት። ስለዚህ እርሶ ምን ይላሉ? ኦኬ፣ መጀመሪያ ላልከው ለጋበዝከኝ ሙዚቃም እጅግ በጣም አመሰግናለሁ። የጋበዝከኝ ዘፋኙን ደግሞ እጅግ በጣም ከመወዳቸው የኦሮሞ ዘፋኞች ውስጥ አንዱ ነው። የምወድበት ምክንያት ደግሞ እጅግ በጣም ቆራጥና ተመሳሳይ መልእክት ሁሌ ኦሮሞ ለትግል እንድነሳሳ የሚያነሳሳ አዳምጬውም የሱ ሙዚቃ አይሰለችኝም። በእውነት ከሆነ ከቆራጥነቱ የተነሳ እሱም አሁን ዛሬ በህይወት የለም። እሱንም እንግዲህ ጀነት ሰው ያድርገው እግዚአብሔር። እንዲሁም ሌሎች ደግሞ ለኦሮሞ ህዝብ ብለው የተሰዉ ሌሎች የኦሮሞ ጀግኖችን ለገነት ያብቃቸው። ወደ አነሳው ጥያቄ ሲመለስ የኦሮሞ ህዝብ የነጻነት ጥያቄ የተነሳው እንዴት ነው? ለምን ተነሳ? ከምን ጊዜ በኋላ ተነሳ? የሚል ነው የገባኝ። እና ደግሞ ነጻ ኦሮሚያ እንኳን ብትወጣ አስቸጋሪ ሁኔታ በኦሮሞ ህዝብ ተፈጥሮ ኦሮሞ እርስ በርሱ ሊጋጭ ይችላል የሚል አይነት በሃይማኖትም የተነሳ የሚል ጥያቄ ነው የገባኝ። መጀመሪያ የነጻነት ጥያቄ የሚነሳው ባርነት ሲኖር ነው። በየትኛውም ማህበረሰብ ውስጥ ህዝቡ አንድ ማህበረሰብ ድሮ የነበረውን ነጻነት፣ የአገሩ ባለቤትነት፣ የራሱ ቋንቋ፣ የራሱ ባህል፣ የራሱ ማንነት፣ የነበሩት ታሪካዊ እሴቶች፣ የራሱ ሪሶርስ የሚጠቀምባቸው የአገሪቱ ሀብት በሌላው ተመዝብሮ የውጪ ኃይል በጦር መሳሪያ ይዞት ሲያስጨንቀው ማንኛውም ህዝብ የፖለቲካ ጥያቄ ያስነሳል። የፖለቲካ ጥያቄውም ደግሞ የነጻነት ጥያቄ ነው። ስለዚህ የኦሮሞ ህዝብ የነጻነት ትግል ከመወረሩ ጋር በጣም የተያያዘ ነው ማለት ነው። ገና ወረራ ሲጀምር በጉርብትና ካለው የአበሲና ክፍል ወረራ ሲጀምር መጀመሪያ መከላከል ላይ ነው የሚኖረው። ሲከላከልም ደግሞ ለረጅም ጊዜ ተከላክሎ ያው ከራሱ ምድር ውስጥ ውጪ አቆይቶታል። ነገር ግን በ19ኛው ክፍለ ዘመን መጨረሻ አካባቢ እንግሊዞች፣ ፈረንሳዮችና ጣሊያኖች በዛ አካባቢ ይፎካከሩ ስለነበረ የነበሩት የአብሲና በሁለት ጎን ካየው አንዱ የትግሬ ጎሳ ነው፣ አንደኛው የአማራ ጎሳ ነው። እርስ በርሳቸው የሚፎካከሩ ነበረ። አንድ ጊዜ ለምሳሌ ምኒልክን ከወሰድከው አንድ ጊዜ ለጣሊያን ተገዥ ይሆናል፣ አንድ ጊዜ ለእንግሊዝ ተገዥ ይሆናል፣ አንድ ጊዜ ለፈረንሳይ ተገዥ ይሆናል፣ አንድ ከዚህኛው ይታጠቃል፣ አንድ ጊዜ ከዛኛው ይታጠቃል። እንዲሁም ቴዎድሮስም ዮሐንስም እንደዚሁ ሲያደርጉ ነበረ። የፈረንጆቹ አመለካከት ደግሞ የአፍሪካን ህዝብ ለመግዛት በውስጣቸው ያሉ የጎሳ ፖለቲከኞችን በራሳቸው ቁጥጥር ስር አውለው መሳሪያ እነሱን አጥቅተው አስይዘው በሌላው ህዝብ ላይ ማዘመት ነበር። እንግዲህ አጋጣሚ ያገኙ ማለት ነው። ነጮቹ በእነሱ ትዕዛዝ ሌላውን ህዝብ የሚጨፈጭፍ አንድ የጎሳ በላይ ያገኙ ማለት ነው። ምኒልክ የአበሲናውን ክፍል ቁጥጥር ስር ካዋለ በኋላ ለእንግሊዞች በመታዘዝ ኦሮሞን መውጋት ጀመረ ማለት ነው። እንግዲህ በዛን ወቅት የፈረንጆቹ የተሻለ የታጠቁ መሳሪያም ስለነበራቸው አማካሪዎችም ስለለገሷቸው ኦሮሞ ለጥቃት ተጋለጠ። ከዛ ጋር ተያይዞ ነው እስካሁን ድረስ ያለው ትግል። አንድም ጊዜ ኦሮሞ ከነጻነቱ ወይም ደግሞ ባሪያ ሆኜ ተዳደራለሁ ብሎ የተቀበለበት ጊዜ የለም። የነጻነት ትግሉም ደግሞ የተጀመረው አገሩ፣ ማንነቱ፣ ባህሉ፣ ቋንቋው፣ ታሪኩ ሲወረር ነው ማለት ነው። ይሄ ትግል ደግሞ ይቀጥላል።
ነፃ ኦሮሞ ነፃ አገሩን ነፃ እስኪያወጣ ድረስ የራሱ መንግስት ሲኖር ድረስ የራሱ የመከላከያ ኃይል ለጥቃት እንደገና መልሶ በመጋለጥ በማይችልበት ደረጃ ላይ እስኪደርስበት ጊዜ ድረስ የህዝቡ ትግል ቀጣይ ነው የሚሆነው። አንዳንድ ሰዎች በጣም የሚሞኙ ሰዎች አሉ እኔ እንደምመለከተው ከሆነ የአውሮፓና የኖርዝ አሜሪካ ለምሳሌ ሁኔታ ስትመለከት ካናዳ ውስጥ በዲሞክራሲያዊ መንገድ እንግዲህ ካናዳ ውስጥ አሁን ዲሞክራሲ አለ ብንልና ዲሞክራሲያዊ በሆነ መንገድ የኪውቤክ ህዝብ ዛሬን ድምጽ ሰጥቶ የራሳችንን እድል በራሳችን እንወስናለን። ይሄ እንግዲህ በጦርነት የሆነ ነገርም አይደለም። እንግዲህ ዲሞክራሲ እንኳን ቢኖር አንድ ሰው አንድ ህዝብ ማለት ነው አንድ ማህበረሰብ የኛ ኢኮኖሚ እየተመዘበረ ነው የኛ ኢኮኖሚ እንደፈለግ በእኛ ፍላጎት እየተጠቀምንበት አይደለም ብሎ በማንኛውም ሰዓት ጥያቄ ሊያነሳ ይችላል። እንኳን አሁን ባለው በዚህ በኢምፓየርቷ ባለችበት መልክ ቀርቶ ማለት ነው። በተመሳሳይ ሁኔታ ብሪቲሽ ውስጥ ያለ ስኮትላንድ በጣም ትልቅ ጥያቄ ነው ያለው። በ2014 አይ ቲንክ አንድ አመት በኋላ ሪፈረንደም ይካሄዳል። ያ የስኮትላንድ ህዝብ ለነጻነት የሚወስን ከሆነ ነጻ መውጣት ይችላል ማለት ነው። ስለዚህ እንኳን በኢምፓየር በአንድ ጎሳ በመተዳደር በትግሬና በአማራ በመተዳደር በዛች ኢትዮጵያ በመትባለው ኢምፓየር ውስጥ ቀርቶ ባደጉ አገሮች ህዝቦች ወይም አንድ ህዝብ በፈለገበት ጊዜ እኔ ነፃ የሆነ መንግስት ነፃ የሆነ አገር እፈልጋለሁ ብሎ ዲሞክራሲ ወይም በሆነ በዲሞክራሲያዊ መንገድ ነፃነቱን ሊያውጅ ይችላል። ሌላው በኦሮሞ ውስጥ ያለውን እንትን ልዩነት የኦሮሞ ህዝብ የዋቄፈታም የእስልምናም የክርስትናም ወይም ደግሞ ቡድሃና ሂንዱም ካለ ተከታይ ነውና በዚህ የተነሳ ሊጋጭ ይችላል የሚል ፕሮፓጋንዳ ነው። ይሄ ፕሮፓጋንዳ ሰዎች ኦሮሞን ለማስፈራራት የሚጠቀሙበት አንዱ ስልት ነው። አንድ ሃይማኖት ስላለው አንድ ህዝብ አይጋጭም ማለት አይደለም። ቅድም እንዳልኩት ፈረንሳዮችና ጣሊያን እንግሊዞች ለምሳሌ የአፍሪካን ለመቀራመት በሚያደርጉት ትግል ውስጥ እርስ በርሳቸው ተጋጭተዋል። ግን ሶስቱም የክርስትና ሃይማኖት ተከታዮች ናቸው። በሶስት ማለት ነው በእምነት መልክ ከታየ ማለት ነው። ነገር ግን ሁሉም ማህበረሰብ የራሱ ፍላጎት አለው። የኢኮኖሚያዊ ፍላጎት አለው፣ የቋንቋ ፍላጎት አለው፣ የማንነቱ ፍላጎት አለው፣ የታሪክ ማንነቱ ፍላጎት አለው። እነዚህ ኢንተረስቶች ናቸው አንድን ህዝብ አንድ ላይ የሚይዙት። ከዚህ በተጨማሪ ደግሞ እዛው ጎረቤታችን በሶማሌ ህዝብ መመልከት ይቻላል። 99% አይ ቲንክ 100% የእስልምና ሃይማኖት ተከታይ ይመስለኛል። አንድ ህዝብ ደግሞ አንድ ሃይማኖትን ስላለው የፖለቲካ አያያዙ ካላማረ ጥሩ ላይሆን ይችላል ማለት ነው። የፖለቲከኞቹ አረማመድ እንትን ካልሆነ አንድ ሃይማኖት ስላለው በሰላም ይኖራል ማለት አይደለም። በዚሁ በተጨማሪ ደግሞ ትግሬና አማራን መመልከት ይቻላል። የሁለቱም ጎሳዎች ህዝብ በአብዛኛው አይ ቲንክ ክርስትና ተከታይ ይመስለኛል በአማራውም በትግሬ ውስጥ ያለው። ነገር ግን ትግሬና አማራ ሰላም እርስ በርሱ ደግሞ ተሳሳተው አይታወቅም በአበሲኒያ ውስጥ ማለት ነው። ኦሮሞ ነው በአብዛኛው በባህሉ እጅግ በጣም ሰላማዊና ቶለራንት የሆነ ህዝብ የምትመለከተው። አሁን ሁለቱንም ብትመለከት በትግራይ ውስጥ ትግሬ ራሱ ሆኖ አንድ ሰው ለምሳሌ አክሱም አካባቢ ከተወለደ ሲሞት አክሱም ውስጥ መቀበር አይችልም ሙስሊም ከሆነ ማለት ነው። እምነቱ ሙስሊም ከሆነ ሙሉ በሙሉ ከአውራጃው ወጥቶ ሌላ ቦታ ነው መቀበር ያለበት። እንግዲህ ይሄ ኢንቶለራንስ ያለው ማለት ነው። በእምነት የተነሳ ኢንቶለራንስ በአብዛኛው የሚታየው በእነሱ ውስጥ ነው። ነጸብራቁን የራሳቸውን የአስተሳሰብ ነጸብራቅ በሌሎች ሰዎች ላይ አፕላይ ያደረጉ እየተጨነቁበት ያለ ነው መስለኝ እንጂ በኦሮሞ ውስጥ የተለያየ ሃይማኖት የሚከተል ህዝብ ስላለ እርስ በርሱ በሃይማኖት የተነሳ የተጋጨበትን ጊዜ የለም። አይ ቲንክ ወደፊትም ይኖራል ብዬ አልገምትም። ምክንያቱም we have got a lot of experience ብዙ ልምድ አለው የኦሮሞ ህዝብ ማለት ነው። ስለዚህ ይሄ የፕሮፓጋንዳ ስልቱ እርስ በርስ ኦሮሞን በማስፈራራት እንዴት አድርገን እንቆጣጠረው ከአሁንም በፊት ይደረግ የነበረ ስልት ነው እኮ ከተቻለ በጎሳ ካልተቻለ ሁሉንም ኮምባይን በማድረግ በኦሮሞ ውስጥ ባለው ሁኔታዎች ራሱ በጎሳ ምን ከፋፍለው በሃይማኖት ምን ከፋፍለው በክፍለ ሀገርም ከጊዜ ወደ ጊዜ ሲቆራረጡ ነው የምታየው። አማራ ሲመጣ ይቆራረጣል፣ ትግሬ ሲመጣ ይቆራረጣል። ሁሉ ጊዜ በተቻላቸው መጠን የተለያዩ ትናንሽ አይደንቲቲዎች በኦሮሞ ውስጥ እንዲፈጠሩና
በእነዛ ትናንሽ አይደንቲቲዎች ላይ ተመስርቶ ኦሮሞ እንዲጋጭ ያላቸው ህልም በጣም ትልቅ ስለሆነ ያንን ምኞታቸውን ነው ብዙ ጊዜ ሲገልጹ የምትሰማውና በኦሮሞ ህዝብ ካለው እውነታ ጋር የተያያዘ አይደለም ማለት ነው። መልካም አቶ ጀማል ሲገልጹ የኦሮሞ ህዝብ ባሪያ ሆኗል ሲሉ ነበር። እንዴት ሆኖ ነው የኦሮሞ ህዝብ ባሪያ የሆነው? ባሪያ ደግሞ ትላልቅ ቦታ ላይ ይገኝ ይችላል። ለምሳሌ የኦሮሞ ህዝብ እስከ በሚኒስተር ደረጃ የነበሩ አሉ፣ በፕሬዝዳንትነትም የመሩ እንዳሉ ይታወቃል። እርሶ ደግሞ እያሉኝ ያሉት የኦሮሞ ህዝብ ባሪያ ሆኗል ተጨቆኗል እያሉ ነው። መጨቆኑ አንድ ነገር ነው፣ ግን ባሪያ ሆኗል የሚለው ቃል ምን ያህል ተስማሚነት ሊኖረው ይችላል? በስልጣን ላይ ያሉ በርካታ የኦሮሞ ልጆች አሉ። ይሄ ነገር አይጋጭም ይላሉ እርሶ? በጣም ይሄማ በጣም ጥሩ ነገር ነው ያነሳው ጥያቄ ራሱ። አሁን ያለውን ሁኔታ ወደ ኋላ ተመልሰን ብዙዎቹን ነገሮች መመልከት አለብን። አይ ዶንት ኖ ምናልባት አግኝተህ አንዳንድ ጽሁፎችን አንብበህ አላቅም። በቪኦኤ ላይ የቀረበ አንድ የደቡብ አፍሪካ ዜጋ ነበረ፣ ኦሮሞ ነው። እንግዲህ ሶስተኛ አይ ቲንክ ሰርድ ጄኔሬሽን ይመስለኛል። አሁን ሰውየው ሞቷል፣ ነፍሱን ይማር። ሂ ኢዝ አ ዶክተር። የደቡብ አፍሪካን ትግል ከጀመሩት ሰዎችና በጣም ተሳታፊ ከነበሩት ሰዎች አንዱ ነው። እሱ አሁን ለምሳሌ የራሱን ባዮግራፊ ሲናገር ኢንተርቪው ተደርጎ ነበር ቪኦኤ ላይ። የሶስተኛ ጄኔሬሽን ሆነው ተሽጦ ነው አያቱ እዛ ሄዱ። በአንድ ጊዜ በዛ ከተሸጡት ሰዎች መካከል ወደ 188 የሚሆኑ ኦሮሞዎች ናቸው በአንድ ጊዜ የተሸጡት። ከ188 ውስጥ አንድ የእንግሊዝ ጀነራል ተገዝቶ የሚሄዱትን ኦሮሞዎች የተወሰኑትን ወስዶ ደቡብ አፍሪካ ወሰዳቸው ማለት ነው። ይሄ የባርነት ጉዳይ በገንዘብ በመሸጥ ብቻ አይደለም የኔ ግልጽ አገላለጽ የነበረው ነገር ግን ይሄ መሸጡ ራሱ በማን ነው መቼ ነው ጊዜው ከተመለከተው የኦሮሞ አገር ተቀምጦ እንግዲህ አበሲኒያ ውስጥ በባርነት መሸጥ የተለመደ ነው እነሱ ጋር ማለት ነው። አረቦችና አበሲኒያን በዝምድና እንደምቀራረቡ ተናግሬ ነበር ካሁን በፊት ይመስለኛል። እና በባህላቸው ሰውን መሸጥና መለወጥ የተለመደ ነገር ነው። አረቦችም የባሪያ ንግድ ከሚያካሂዱት ህዝቦች አንዱ ነበሩ እና አበሻና አረብ እርስ በርሱ በባሪያነት እንደሚሸጥና እንደሚገዛዛ ይታወቃል። ይሄንን በኦሮሞ ውስጥ ያልነበረውን ባህል በኦሮሞ ላይ ተግባራዊ ያደረጉት የኦሮሞን ምድር ከተቆጣጠሩ ጊዜ በኋላ ነው። እንግዲህ ሶስተኛ ጄኔሬሽን ያልኩ የቅድሙ ሰውዬ የተሸጠው በ19ኛው ክፍለ ዘመን የኦሮሞ ህዝብ የራሱን አገርና መንግስት ባጣበት ወቅት ነው። በተመሳሳይ ሁኔታ በብዙ ቦታዎች የተሸጡ የኦሮሞ ልጆች አሉ። እኔ የባርነት ያልኩት የፖለቲካ ይዘቱን የኮሎኒያል ሲቹዌሽን ማለት ነው። ኮሎኒያል የፖለቲካ ይዘቱ ኦሮሞ የራሱን መንግስት የራሱን የመከላከያ ኃይል አጥቶ በሌላ የመከላከያ ኃይል ስር ውስጥ ወርቆ ነው ያለው። አሁንም ዛሬም ድረስ አሁን ዛሬ ያለው ለምሳሌ የመከላከያ ኃይል ከወሰድከው የቲፒኤልኤፍን ኦሮሞ ምንም ማድረግ አይችልም። እንኳን ኦሮሞ ሌሎችም ያው መከላከል ያልቻሉበት ሁኔታ ላይ ነው የሚገኘው ማለት ነው። አማራዎቹ ለምሳሌ ኤሊቶቹ አሁን ዛሬ የሚሉት ምንድነው ኢንተርናል ኮሎኒያሊዝም ውስጥ ነው ያለነው። እንግዲህ ትንሽ ኮሎኒያሊዝም ነው ብሎ በግልጽ እንዳይናገሩ አንድ በዘርም በሰሜቲክነትም አንድ ናቸው። ሁለተኛ አንድ ሀገርም ነበራቸው። አበሲኒያ በመሆናቸው ብቻ ኤክስተርናል ኮሎኒያሊዝም ነው ለማለት አልደፈሩም እስካሁን ድረስ። ሁለተኛ ደግሞ በደሉም ቲፒኤልኤፍ በአማራ ኤሊቶች ህዝብ ላይ የሚያደርሰው በደል ይሄን ያህል የገፋ ስላልሆነ ጊዜው አጭር ስለሆነ ትንሽ አሁን ስሜቱ እየተሰማቸው ስለሆነ እስካሁን ኢንተርናል ኮሎኒያሊዝም ነው እያሉት ነው። የኦሮሞ ግን ከዚህ በጣም እየተለየ ነው። አንደኛ አስተዳደሩ ስርዓት ከነሱም ይለያል። እነሱ በአንድ ሰው የሚተዳደር ማህበረሰብ ነው ያላቸው። አንድ ሰው ንጉስ ይባላል። ህዝቡ በጠቅላላ ያው የሱ አገልጋይ ነው። የኦሮሞ የአስተዳደር ባህል ደግሞ ይሄ አይደለም። ህዝቡ የሚያስተዳድሩትን ይመርጣል። እነሱ ደግሞ የኦሮሞን መሬት ከወረሩበት ጊዜ ጀምሮ የአስተዳደሩም ባህሉም ኮምፕሊትሊ የነሱን ተመሳሳይ ሆነ። የሚያስተዳድሩት ደግሞ እነሱ ሆኑ ማለት ነው። ስልጣን ላይ አሉ ያልካቸው አይነት ሰዎች ደግሞ በየትኛውም ኮሎኒያሊዝም በነበረባቸው ቦታዎች ነበረ። ለምሳሌ እንግሊዞች፣ ፈረንሳዮች፣ ጣሊያኖች የያዟቸውን ቦታዎች ወታደሮች ይሾሙና
እንደነ ናይጄሪያ እንደነ እንትን የዌስተርን አፍሪካን በጣም ብዙዎቹ አገሮች እንግሊዞች ወታደር አድርጎ ተጠቅመውበት ኤዥያ ሁሉ ወስደው ማለት ነው ከአፍሪካ ውጪ እንኳን ወስደው የኤዥያ ነገሮች ሲያስወጉ ነበር አሁን አንተ ያልካቸው አይነት ሰዎች ለጀነራልነት አበቋቸው የምትለው እነዛ አይነት አገልጋዮች ናቸው አልጄሪያን ህዝብ ፈረንሳዮች እንደዛ ይጠቀሙበት ነበር ሞሮኮን ይጠቀሙበት ነበር ቱኒዚያዎችን ይጠቀሙበት ነበር የተለየ ነገር አይደለም እነሱ አገልጋዮች ናቸው ያው የማስተር ስሌቭ ሪሌሽንሺፕ ነው እንዲያገለግሏቸው እንዲሞቱላቸው ነፍሳቸውን እንዲያጡ የተሾሙ ሰዎች ናቸው እንጂ ምንም የወሳኝነት እንትንም አልነበራቸውም ዛሬ አሁን ለምሳሌ ኦፒዲዮ ማየት ይችላል ምንም ቲፒኤልኤፍ የሚያደርገውን ውሳኔ አንድም ቃል የሚሰሙ አይመስለኝም ለለስሙ ሚኒስተር ሆኖ ተሾመዋል ይባላል ነገር ግን ውሳኔውን የሚያስተላልፉት ያው ወያኔዎቹ ናቸው ወያኔ የራሱን ሚኒስተር ለአንድም ኦፒዲዮ ወይም ደግሞ አማራን ይወክላል ተብሎ እነሱ ላደራጁ ምንም ነገር አይናገሩም ነገር ግን በስም ደረጃ ካየኸው ኦሮሞን ወክሏል ወይም አማራን ወክሏል ወላ ህብረተሰብ ወክሏል ተብሎ የተቀመጡ ሰዎች ናቸው የአገልግሎቱ የባሪያዎቹ መጠን የአገልጋዮቹ መጠን እየበዛ ከመሄዱ በስተቀር ሌላ ምንም የተለየ ነገር ያለው አይመስልም መልካም እንግዲህ በአሁኑ ሰዓት መጀመሪያ ሲጠቅሱ በኢትዮጵያ ውስጥ ያለው ችግር እጅግ መራር እንደሆነ አውርተናል ያንን ችግር ለመቅረፍ ከተቀራው ህዝብ ጋር በአንድነት መታገል በአሁኑ ሰዓት የማያወላዳ መሆኑን መግለጽ ይቻል ይሆን ተገቢነት ሲኖረው ይሆን በአሁኑ ሰዓት ያላንዳች ዓለም አገራገር ወደ አንድነት ተመጥቶ መታገል የለበትም ይሄ ህዝብ ይላሉ በቅድሚያ የኦሮሞ የትግል ስልት ምናልባት ያልተገነዘቡ ሰዎች ይኖሩ ይሆናል እንጂ ኦሮሞ ለመብቱ ነው የምታገለው ማንኛውንም ለራሱ መብት የምታገለን ህዝብ የፖለቲካ አቋም ይደግፋል የኦሮሞ ትግል የማይደግፈው ምንድነው አሁን ራሱ ከውጪ አስተዳደር ባለበት በዚህ አይነት አስተዳደር ውስጥ ኤክስፓንሽኒዝም የሚመኙ ተመሳሳይ እርምጃዎችን ሊደግሙ የሚፈልጉ የትኛውም ከሩቅም ከአካባቢውም የመጣ ኃይል ከሆነ ያው ባርነት ነው የተሻለ ነገር ስለሌለው ከእንደዚህ አይነት ሰዎች ጋር አብሮ ትግል ማድረግ አይቻልም ነገር ግን እስካሁን ድረስ የኦሮሞን ትግል ወደ ኋላ ተመልሰን እንኳን ብናየው አንዳንዶቹ ለምሳሌ የአማራ ወልቶች ከወያኔ ውድቀት በኋላ እኛም ጥያቄ ያለን ይበሉ እንጂ እንደነ ኦጋዴን እንደነ ሲዳማ እንደነ በኒሻንጉል እንደነ አፋር ከነዚህ ህዝቦች ትግል ጋር ከድሮውንም የተያያዘ ነው እንኳን እነሱ ቀርቶ ትግሮችም አሁን ስልጣን ላይ ከመውጣታቸው በፊት በጭቆና መልክ ከኤርትራውያኖችም ትግል ማለት ነው ማንኛውም ለራሱ መብት ከምታገል ጋር በፖሊሲ ደረጃ በፕሪንሲፕል ደረጃ የኦሮሞ ትግል አይቀርም የኦሮሞ ትግል የማይፈልገውና የማይደግፈው የስትራቴጂ መንገድ ገሌ ከስልጣን ከተነሳ እኔ ራሴ ተመልሼ ገዛሃለሁ የሚል አይነት አመለካከት ካለ እንግዲህ በአብዛኛው ቅራኔ የሚታየው እዛ ኢምፓየሪታ ውስጥ አይ ቲንክ አብዛኛዎቹ በበደል ውስጥ ያሉና የነበሩ ህዝቦች በፖለቲካ ግብም በጣም የሚስማሙና የሚግባቡ አብረው እየታገሉ የነበሩ አሁንም የሚታገሉ ይመስለኛል ትንሽ ልዩነት ያለው የአማራ ኡሌት ውስጥ ነው የአማራ ኡሌቶችን ደግሞ ከወሰድክ አማራም የለም የሚል አይነት አመለካከት ነበራቸው ለምን ተጠቃሚዎች ስለነበሩ አሁን ልክ ዛሬ የቲፒኤልኤፍ እንትኖች ተጠቃሚዎች ሆነው ከኛ ውጪ ኢትዮጵያ የለም ከኛ ውጪ የእስልምና እምነት ላይ የሚሾም ሰው የለም ከኛ ውጪ ኦርቶዶክስ ላይም ሹመት የሚሾው የለም የሚሉ አይነት አስተሳሰብ ወደ ቲፒኤልኤፍ የተዘዋወረው እንደዚሁ ተመሳሳይ አይነት እምነት የአማራ ኡሊቶች ውስጥ ነበር አሁን ህብረተሰቡን ማንነት ክደው የለም ብለው ስክዱ የነበሩ ሰዎች ቲፒኤልኤፍ በሚያደርስባቸው ጫና አሁን ደግሞ የህብረተሰቡ አማራ አለ እነሱ ሊያጠፉን አይችሉም ብሎ ህዝቡ በተነሳበት ወቅት ትንሽ እንትኑ እየተሰማቸው ይመስለኛል ይሄ ራሳቸውን ዲፌንድ ማድረግ እንዳለባቸው ካሁን በፊት የነበረው አስተሳሰብ ኤክስፓንሽን ነው እኛ ገና ተስፋፍተን አሁንም ሌሎቹን ህብረተሰብ እንዳለ ማስተዳደር አለብን ቋንቋውም የኛው መነገር አለበት ታሪኩም የኛው መነገር አለበት የጀግናውም የኛው መወደስ አለበት የሚል አመለካከት ነው የነበራቸው በእንደዛ አይነት ሁኔታ ስለ አንድነቱ ደግሞ የሚጮሁት እነሱ ናቸው በአብዛኛው የሚገርም ነገር የሚጨቁኑት እነሱ ስለ አንድነቱም የሚያወሩት እነሱ ያ በዛ አይነት መልኩማ ከሆነ
እኔም አንድ ጨቋኝ ሆኜ በቃ ከአንድነት ውጪ ሌላ የሚያዋጣ ነገር የለም ልል ይችላልው ማለት ነው። አንድነት መጀመሪያ የሚመጣው የፖለቲካ ግባቸውና ኢንተረስታቸው የሚመጣጠን የሚቃረን ከሆነ እኔና አንተ ለምሳሌ እንደ አንድ ግለሰብ መግባባት የምንችለው እኔ የራሴን የመብት ገደብ ካወቅኩ ከዛ የመብት ገደብ ካላለፍኩ አንተም እንደዚሁ አሁን ያለው የነሱ አመለካከት ደግሞ የራሳቸውን የመብት ገደብ ያልገደቡ አሁንም ተስፋፍተን በኦሮሚያም በኦጋዴንም በአፋርም በቤኒሻንጉልም በሲዳማም በየትኛውም አካባቢ እኛ እንደፈለግን እናስተዳድራለን ገዛለን የሚል አመለካከት ነው። ይህ ደግሞ ሰዎችን የሚያግባባ አይደለም። እነሱ አንድነት ብሎም ለባህርነት አንድነትን የሚፈልግ ማንኛውም ህዝብ የለም። አንድነትን የምንፈልገው ለነጻነት ብቻ ነው። ስለዚህ ይሄ ለተገዢነት አንድ ሁሉ አብረን አንድ ሆነን ተገዙልን የሚለው አመለካከት አያስከድም ማለት ነው። መልካም አቶ ጀማል ጥያቄዎችን እያጠናቀቅኩ እገኛለሁ። ሰሞኑን ወይም ከወር በፊት አንድ ድርጅት እንደተመሰረተ ሁላችንም እናውቃለን። ኦዲኤፍ በቁጥር 3 ላይ ማንፌስቶ ላይ አንድ ያሰፈረው ነገር በጀነራል ከማል ገልቹ ሲተች ስለነበረ ያንንም ለማንበብ ሞክሬ ነበር። የኦሮሞ ነጻነት ወይም የራስን እድል በራስ መወሰን ኦዲኤፍ ያስቀመጠው ወያኔ ፌደራሊዝም ያያረገ ወይ በፌደራሊዝም እየተመራ ያለው ፌደራሊዝም ትክክል ነው፣ ይሄንን ፌደራሊዝም የተወሰነውን አስተካክለን መቀጠል አለብን በሚል አስቀምጠውታል እዛ የማንፌስቶአቸው ላይ። የወያኔ ፌደራሊዝም ምን ያህል ትክክል ነው ብለው ያምናሉ? ለኦሮሞ ህዝብ ይጠቅማል ብለውስ ያስባሉ ፌደራሊዝሙ? ኦኬ መጀመሪያ ኦዲኤፍ ያልከው ነገር ላይ ትንሽ አስተያየት መስጠት የሚፈቀድልኝ ከሆነ ይቻላል ይቀጥሉ። ኦኬ መጀመሪያ እኔ በኔ ግምት ይሄ ኦዲኤፍ የሚባለው ነገር ከሚገባው በላይ እንትን ኤግዛጅሬት የተደረገ ይመስለኛል። ነገሩ እኮ የለም ያለለ ነገር ነው እንዳለ ተደርጎ እየታየ ያለው። ለምሳሌ የነሱን አስተያየት ራሱ ከሰማ በመሬት ላይና በህዝብ ጭንቅላትና አእምሮ ውስጥ ያለው ነው ኦዲኤፍ የለም ነው። ይገርማል። አሁን ሁለቱም ብታወዳደራቸው ሰውየው ባለፈው ጊዜ መሪ ነው ተብሎ የተባለው ሰውዬ ሲጠየቅ የት ነው ያለው? ምንድነው የምትመራው ድርጅት? በምን አይነት ነው መልክ ትግል የምታደርገው ሲባል ነው ያለው ስለሆነ አንድም ወታደር የለኝም ነው። እንግዲህ አንድ ሰው ኦዲኤፍ ነኝ ስላለ ብቻ እንዳለ ተደርጎ መወሰዱ ራሱ እኔ በጣም ስህተት ይመስለኛል። የመጽሐፍ ከሆነ ደግሞ አንድ ሰውም ቁጭ ብሎ አንድ ወረቀት ላይ 3-4 ገጽ ጽፎ ማውጣትና መለጠፍ ይችላል። በሁለተኛ ደረጃ ከ10 እና ከ15 ሰዎች የሚበልጡ አይመስለኝም። በሌላው ደግሞ ከተመለከተው ኦዲኤፍ እንትኑም እንስሱም አወላለዱም አካሄዱም ወያኔያዊ ይመስለኛል። በአብዛኛው ዲ የሚለውን ቃል የሚጠቀሙበት ወያኔዎች ናቸው። ሁሉም ወያኔ ክሬት ያደረጋቸው ድርጅቶች ካየው ዲሞክራቲክ ኦሮሞ ዲሞክራቲክ አፋር ዲሞክራቲክ ሲዳማ ዲሞክራቲክ ቤኒሻንጉል ዲሞክራቲክ ኤኒቲንግ ዲሞክራቲክ ነው። የኦዲኤፍም እንትን ያው ዲሞክራቲክ ነው። አይ ቲንክ አቶ ለንጮለታ ሲናገሩም ሰምቻለሁኝ ከመለስ ጋር ለረጅም ጊዜ መስከሞት ድረስ ግንኙነት እንደነበራቸው ሲናገሩ ሰምቻለሁ። አሁን ካለውም ጋር ደግሞ የሚተዋወቅ ሰው ካለ እንዲያገናኛቸው መገናኘትም እንደሚፈልጉ ሲናገሩ ሰምቻለሁ። እንግዲህ ትስስር ያለም ይመስለኛል ማለት ነው። ከዚህም በተጨማሪ ደግሞ ዊኪሊክስ ላይ ወጣ ካሁን በፊትም ብዙዎች ኦሮሞዎች የሚያውቁት ግንኙነት እንደነበረ የሚነገር ነው። እንደሚመስለኝ ከሆነ ያው ወያኔዎችን ለማስደሰት ቅድም ያልከው አባባል አሁን ያለውን የፌደራል እንትን እንቀበላለን የሚለው ነገር ክሬሽኑም አፈጣጠሩም ከወያኔ ጋር የተያያዘ ስለሆነ እኔ ወታደርም የለኝም እናንተንም አልወጋም ያለሁትም ኦስሎ ነው። ስለዚህ ምንም ችግር የለም። ያው ይሄን መልእክት ለኦሮሞ የሚያስተላልፈው አይመስለኝም ወይም ደግሞ ለሌሎች ታጋዮች የሚያስተላልፈው አይመስለኝም። ምክንያቱም ምን ያደርግላቸዋል? አንድ ኦስሎ ያለ ሰው አንድም ወታደር ያለ ሰው ለየትኛው ህዝብ ምንም አይጠቅምም። መልእክቱ ራሱ የሚተላለፈው ለወያኔ ይመስለኛል። የፌደራሊዝም ሁኔታ የሚያስተላልፉት ለወያኔ ይመስለኛል። ተቀብለናል፣ እናንተ የምትሉትን ሁሉ እናደርጋለን የሚሉ ነው የሚመስለኝ። ምንም ሚዛን የሚሰጠው ነገር አይደለም ማለት ነው። አንደኛ
ቡድኑ ራሱ ያለለ ነገር ነው ሁለተኛ ደግሞ ምንም ማድረግም የማይችልና ከወያኔ ጋር የተያያዘ መሆኑ አባባላቸው ራሱ የሚያመለክት ነው ቀጣዩ ጥያቄ ምን ነበር ከዛው ተያይዞ ለኦሮሞ ህዝብ ይሄ ፌደራሊዝም እንደ መፍትሄ ወይም እንደ ይጠቅመው ይሆን ኦኬ የኦሮሞ ህዝብ የሚጠቅመውን እኮ የሚያውቅ ህዝብ ነው ለምንድን ነው የሚያውቀው መሰለ አንተ አሁን ያለህ ነገር ለምሳሌ አንተ ቤት አለ እና ያንተን ቤት አንድ ሰው አፍርሶ ወይም ደግሞ ከባለቤት ጋር በጉልበት ብላያይ ወይም ደግሞ ከልጆች ጋር ብላያይ ያ ድሮ የነበረ ነገር ስታጣው ምን እንደሚመጣው ታውቃለህ የኦሮሞ ህዝብ ማንንም ሊያታልለው አይችልም የኦሮሞ ህዝብ ነፃነቱን ነው ያጣው በኦሮሞ ህዝብ በአገሩ ላይ የራሱ የኢኮኖሚው ተጠቃሚ መሆኑን ያጣው የኦሮሞ ህዝብ የራሱ መከላከያ ነው ያጣው የኦሮሞ ህዝብ የራሱ መንግስት ነው ያጣው የኦሮሞ ህዝብ በራሱ ቋንቋ እንደፈለገው መጠቀም ሳይችል መተዳደርና ሊጠቀምበት አለመቻል ነው ያጣው እነዚህ መብቶቹ እስካልተረጋገጡ ጊዜ ድረስ ህዝቡ ያጣውን ነገር ስለሚያውቅ ሌላው ስለ አይ አማርኛ አንደኛ ቋንቋውን በቃ ኦሮምኛን ሁለተኛ ቋንቋ እናደርግልሃለን አይ ሁለት ሰዎች ሚኒስትር እናደርጋለን በኦሮሞ ስም እንደዚህ ስለተባለ መብት ተከብሯል ብሎ የሚቀበል ህዝብ አይደለም ልክ አንድ ግለሰብ የነበረውን ሲያጣ ምን እንዳጣ እንደሚያውቀው ሁሉ ማህበረሰብም ያውቀዋል ማለት ነው ስለዚህ እነዚህ አባባላት ሌሎቹ የራሳቸውን ምኞት ይሄን ያህል ከተናገርን ምናልባት እንዲህ መብቱ ከተከበረልን ካልነው ይታለልልናል ወይ ይሄ ህዝብ የምን የሌሎች እንትን መስለኛል ይሄ ውጅንበር ራሳቸው ያሉበት ህልም የቅዠት እንጂ አንድ ግለሰብም የሚፈልገውን ያውቃል ማህበረሰቡም የግለሰቦቹ ስብስብ እስከሆነ ድረስ የኦሮሞ ህዝብ የሚፈልገውን ያውቃል በማወቁም ነው ከመቶ አመታት ባላነሰ ጊዜ ውስጥ ማለት ነው ኦልሞስት 120 አመት የሚሆኑን በትግል ውስጥ ነው ያለው የሞተው የኦሮሞ ህዝብ ቁጥር እኮ ለዚህ ነፃነት ሲባል ከሚሊዮን በላይ ከሚሊዮን not ሺ በሺዎች የሚቆጠሩ ኦሮሞዎች አይደሉም በሚሊዮኖች የሚቆጠሩ ኦሮሚያ ከተወረረችበት ጊዜ ጀምሮ እስካሁን ያለው ትግል በመዓት በብዙ ሚሊዮኖች የሚቆጠሩ የኦሮሞ ህይወት ነው የተሰዋው ሁለትና ሶስት ግለሰብ ወይም ደግሞ 40 እና 50 የፖለቲካ መሪዎች እንደፈለጉት ባዮች እንበልን እንደውም አንዳንድ ጊዜ እንደፈለጉ ከሌላው ጋር ስለተግባቡ የህብረተሰቡ ፍላጎት ተሳካ ወይም ተሟላ ማለት አይደለም የነዚህ የሚሊዮኖች ህይወት የተሰዋው ኦሮሞ በአገሩ ላይ አዛዥ እንዲሆን ኦሮሞ በአገሩ ላይ ተጠቃሚ እንዲሆን ኦሮሞ በአገሩ ላይ የራሱ መንግስት እንዲኖረው ኦሮሞ ተመልሶ ለጥቃት እንዳይጋለጥ የራሱ መከላከያ ኃይል እንዲኖረው የሚደረግ የነፃነት ትግል ነው ስለዚህ ሌላው ከዛ ያነተ ነገር አይ ቲንክ የሌሎቹ ህልም ብቻ ነው መስለው መልካም እንግዲህ የመጨረሻ ጥያቄ ላደርግ ወደድኩት ለዘመናት ከኖሩበት ቦታ የአማራ ተወላጆች እየተፈናቀሉ ይገኛል እንደውም አንዳንድ ጊዜ የሚባለው ኦኤልኤፍ የኦሮሞ ነጻነት ግንባር ለዘመናት ሲከተለው የነበረው አላማ ወያኔ እያራመደው ይገኛል የሚል ነገር እየተሰነዘረ ይገኛል የኔ ጥያቄ የአማራ ተወላጅ ለዘመናት ከኖረበት ከተወለደበት ማፈናቀል ምን ያህል አግባብነት ይኖረው ይሆን የኦሮሞ ነጻነት ግንባርስ ይሄንን አላማ ህዝብን ከአንድ ቦታ ማፈናቀል አንግቦ ይራመድ ነበር ማለት ነው በመጨረሻ ላይ ያስተላልፉት የሚፈልጉት መልእክት ካለ እድሉን ልስጦት ኦኬ ጥያቄው መጀመሪያ የኦሮሞ ህዝብ ትግል አንድን ህዝብ ከአንድ ከመኖርበት አካባቢ ማፈናቀል ነው ወይ የሚለው ጥያቄ መመለስ አለበት አንደኛ የኦሮሞ ህዝብ ትግል እኔ ራሴ ከቀዬ ተፈናቀልኩኝ ስለዚህ ነፃነት ይገባኛል የምታፈናቅሉ ሰዎች አቁሙ ነፃነት ይገባኛል እንጂ ሌላውን ለማፈናቀል አይደለም ይሄ የተገላብጦሽ ነው አሁን የሚደረገው ምንድነው ተበዳዩን ህዝብ በዳይ አድርጎ ለማቅረብ የሚደረግ ነው እኔው ራሴ አንተን ከቤት አባረሬ አንተ ከቤት ልታባረረኝ ነው እንደምልህ አይነት ማለት ነው እኔ ነኝ ያባረርኩ አንተ ደግሞ መለሰህ ከቤት እኔው አባረሬ አንተ ነው ምን ይላልው እየብኩ ከቤት ልታባረረው የምትታገለው እንደማለት ነው እንደዛ አይነት አይደለም የኦሮሞ ህዝብ ትግል እኔ ከቄ በአገሬ በሌላው የገዢ ቡድን መገዛት የለብኝም አንድ ይሄ ሁለተኛው ከአማራ ጋር ያያስከው ነገር አለ የኦሮሞ ህዝብ ትግል ከአማራ ህዝብ ጋር አይደለም
የኦሮሞ ህዝብ ትግል ከገዢ መደብ ጋር የአማራን ህዝብ ወይም የቲፒኤልኤፍን የትግሬን ህዝብ ይሁን የሶማሌን ህዝብ የአሜሪካን ህዝብ ይሁን የሌላውንም ወክያለሁ ብሎ ኦሮሞን የሚገዛ ማንኛውንም ኃይል አንቀበልም ነው። ከአሜሪካም ሊመጣ ይችላል፣ በአጋጣሚ ከጣሊያን ሊመጣ ይችላል፣ ከእንግሊዝ ሊመጣ ይችላል፣ ከፈረንሳይ ሊመጣ ይችላል፣ ከሌሎች አረቦች ሀገሮች ሊመጣ ይችላል። ማንኛውም እኔ የማልፈልገው እኔ ያልመረጥኩት በጉልበት አገሬ ላይ መጥቶ ሊገዛኝ አይገባም። ያ የሚናገረው ቋንቋ የሚከተለው እምነት የፈለገው ሊሆን ይችላል። በዛ ላይ የተመሰረተ አይደለም። በመልክም ላይ የተመሰረተ አይደለም። በጥቁርና ነጭ መሆንም ላይ የተመሰረተ አይደለም። ማንኛውም በአገሬ ላይ መጥቶ ከራሴ ፍቃድ ውጪ የሚያስተዳድረኝን አልቀበልም። በህዝብ ላይ ያነጻጸረ አይደለም ማለት ነው። በአንድ ዘር ወይም በሌላ ዘር በመልክም ላይ ያነጻጸረ አይደለም። ባይዘይ ኮሎኒያሊዝም መልክ የለው። ነጭን ገዝቷል፣ አረብን ገዝቷል፣ ጥቁርን ገዝቷል። ይሄው እኛም በኮሎኒያሊዝም ስር ያለ ነው። ይሄ የማጭበርበሪያ ስልት ካልሆነ በስተቀር በአንድ ህዝብ ላይ ያነጻጸረ አይደለም። ያ ከሆነ እነሱ እንደዛ ብሎ የሚመለከቱ ከሆነ አሁን እንግዲህ አማራዎች በትግራይ ላይ ያነጻጸረ ትግል ነው እያደረጉት እንደማለት ይሆናል። ወያኔ ከትግራይ የመጣ ስለሆነ በትግራይ ህዝብ ላይ የሚያደርጉት ነው ትግሉ ለማለት ካልሆነ በስተቀር እንደዛ አይነት ትርጉም ትክክለኛ አይመስልኝም። ሌላው ደግሞ ወያኔ አሁን በአማራ ህዝብ ላይ የሚያደርገው የኦልፍን ፖሊሲ የተከተለ ነው ያልከው። አሁን ይሄንን ሞስት ገልጬዋለሁ ማለት ይቻላል። ለምን የኦሮሞ ህዝብ ትግል በህዝብ ላይ ያነጻጸረ ስላልሆነ ከኦልፍን ትግል ይሁን ከሌሎችም ህዝቦች ትግል ጋር የሚያያይዘው አይመስልኝም። በነጻነት ከመታገሉ ህዝቦች ጋር ማለት ነው። ሁለተኛው ደግሞ አሁን ወያኔ በአማራ ላይ የሚያደርሰው በደል ነው። ትግል ነገሩን ራሱን ስትመለከተው 1992 የነበረው የወያኔ ስልት የአማራውን ህዝብ በተለይም ኦሮሞ ይፈጃቸዋል ብሎ መልእክት ለማስተላለፍ ራሱ ወያኔ የራሱን ወዳደር አስታጥቆ አማራውን ከገደላ እየወረወረ በካሜራ እየቀረጸ መልሶ ለአማራ አሳይቶ ሉክ እኛ እናንተን ካልገዛናችሁ እኛ እናንተን ካላስተዳደርናችሁ የሚመጣው የባሰ ነው፣ ኦሮሞ የበለጠ ያደርጋችኋል፣ ኦኤልኤፍ የሚባለው በጣም ጭራቃዊ ቡድን አለ፣ እኛ አሁን እሱን እየተቆጣጠርን ነው፣ እኛ ባንከላከላችሁ ኖሮ ታልቃላችሁ የሚል መልእክት ሲያስተላልፍላቸው ነበር። በቪዲዮ ራሱ አማራን ከገደል ወርውሮ በቪዲዮ ቀርጾ ይሄንን በፊልም ሲያሳያቸው ነበር። እንግዲህ ይሄ የወያኔ ሸር ነው ማለት ነው። በሁለተኛ ደረጃ ደግሞ አሁን በቅርብ ጊዜ የሚካሄደውን ከተመለከት አንዴ በአፋር፣ አንዴ በደቡብ፣ አንዴ በቤኒሻንጉል
የአማራውን ህዝብ የሚያፈናቅሉት ወያኔዎች ናቸው። ነገር ግን ተመሳሳይ ልክ እንደ 1992 እኛ ካለለን ይሄ ደግሞ ሸፍጥ ተመሳሳይ ልክ እንደ ባለፈው ጊዜ ማለት ነው እኛ ይሄንን ስልጣን ይዘን ካልቆየን ደቡብ ውስጥ መቆየት አትችሉም፣ በቤኒሻንጉል ኤሪያ መቆየት አትችሉም፣ አፋር አካባቢ መቆየት አትችሉም፣ የሶማሌ ክልል ውስጥ መቆየት አትችሉም፣ ኦሮሚያ ውስጥ መቆየት አትችሉም። ስለዚህ እኛን ደግፉን የማስፈራሪያ ነው። አንድ ይሄ ነው። ሁለተኛ ደግሞ አማራውንና ሌላውን ህዝብ በራሳቸው አገልጋዮች የራሳቸውን አገልጋዮች አዘው ማለት ነው ቡችላዎች አላቸው ከደቡብም ከቤኒሻንጉልም ከኦሮሚያም ከሌሎች አካባቢ ያ ህዝብ የአማራው ህዝብ እንደሚፈጅ በማስመሰል ህዝቦችን ለማጋጨት የሚያደርጉት ጥረት ነው ማለት ነው። ይሄ የወያኔ ስልት ነው። ታዛዦችም ከበታች ያሉት ያው የወያኔ ታዛዦች እንጂ ዲሲሽን ሰጪዎች አይደሉም። እነሱ ውሳኔ መስጠት አይችሉም። እነሱ ውሳኔ መስጠት ስለማይችሉ በቅርብ ጊዜ ደግሞ ወያኔዎች የሚሉትን ሰምተን እንደሆነ እነዚህ የበታች ማንነቶች ያደረጉት ነገር ነው፣ ስለዚህ እርምጃ እንወስድባቸዋለን ብለው እንደገና አማራውን አስጠቅተው ራሳቸው አጥቅተውት እንደሚከላከሉ ደግሞ ለማስመሰል ይሞክራሉ። ትዕዛዙን የሚሰጡት መጀመሪያ እነሱ፣ ሁለተኛ ደግሞ አሁን በቃ እንከላከላለን እነሱ የሚያስመስሉት ምንድነው በአማራውና በሌላው ህዝብ መካከል ያለ ግጭት አስመስለው እኛ እናንተን ካልተከላከለን ይሄውልህ በደቡቡም በአፋሩም በቤኒሻንጉልም በኦጋዴኑም በኦሮሚያም በሌሎችም ክልሎች መኖር አትችልም ብሎ የአማራውን ህዝብ አስፈራርተው እንደገና ይሄንን ጥፋት እኮ የሚፈጽሙት የበታች አካሎች ናቸው እኛ እንከላከላቸዋለን ምንም ችግር የለም ብሎ እንደገና ህዝቡን ለማታለል በሰቆቃ ያሳቅቁትና እንደገና በስቃዩ ደግሞ ራሳቸው ስልጣን ላይ ለመቆየት የሚያደርጉት ሸፍጥ ነው፣ የፖለቲካ ሴራ ነው እኔ እንደምመስለኝና ምንታይ። መልካም በመጨረሻ የሚያስተላልፉት መልእክት ካለ? እኔ የማስተላልፈው መልእክት አንዳንድ ሰዎች እንደሚሉት ነፃነት በመጀመሪያ እጅግ በጣም ግልጽ መሆን አለበት ለማንኛውም ሰው እንደ አንድ ግለሰብም እንደ ማህበረሰብም። ነፃነት በፍላጎት የምታጣ ነገር አይደለም። ደም ፈሶ የሰዎች ህይወት አልፎ አጥንታቸው ተሰብሮ የኦሮሞ ህዝብ ከተመለከትን በሚሊዮኖች የሚቆጠሩ ነፍሶች ጠፍተዋል። ነፃነትን ስታጣም እንደገና ለማግኘትም ስትታገል በነፃም አታጣውም፣ እንደገና በነፃም አታገኙም። ስለዚህ እንደዚህ አንዳንድ ተስፋ ቆርጠው ዛሬውኑ እኛ ስልጣን ላይ ካልወጣን እኛ ተጠቃሚዎች ካልሆነን መንገዱ በቃ ወደፊት አያስከድም፣ ራሳቸው የጠፋቸው መንገዱ ስለጠፋቸው ወደ ኋላ እንመለስ፣ እኛ በመናውቀው መንገድ አሁን በነበርንበት ሁኔታ ተመልሰን እንኖር የሚሉ አይነት አስተያየት ያላቸውን ሰዎች ማዳመጡ ተገቢም መፍትሄም ስለማይሆን ወደ ኋላ መመልከትን ትቶ ወደፊት እንዴት ነው አገራችን ነፃ የምናወጣው ብሎ ትልቁ ትኩረት መሆን ያለበት የኛ ኃይላችንን አጠናክረን በጣም ትንሿ የወያኔ ቡድን እኛን መግዛት ከቻለች እኛ ራሳችንን ነፃ ማውጣት የማንችልበት ምንም ምክንያት ለምንና የተስፋ የመቁረጥን መልእክት የሚያስተላልፉ ሰዎችን የሽንፈት መልእክትን ምን ጊዜም አለማዳመጥ ወደፊት መመልከት መደራጀት መጠናከር ነው የኔ መልእክት። እንግዲህ ከልብ አመሰግናለሁ አቶ ጀማል ኢብራሂም ስለሰጡኝ ሰፋ ያለ ማብራሪያ በራሴ ስምና እንዲሁም በሰይፈ ነበልባል ሬዲዮን ዝግጅት ክፍል ከልብ አመሰግናለሁ። ለወደቁት ጀግኖች መስዋዕትነት ለከፈሉ ለነጻነት ሲባል ክብር የወደቁ ጀግኖችን ከልብ እናመሰግናለን። ክብር ይገባቸዋል፣ እየዘከርን እንገኛለን። በዚሁ ዜማ እንሰናብታለን። መጨረሻ ላይ አማርኛውም ጠፋኝ አቶ ጀማል። እንግዲህ ይሄንን ዜማ እርሶንም አድማጮችንም ጋብዤ ልሰናበት። ኦኬ All
nagadani Orombiya darumyani dina ofe አድማጮቻችን እንግዲህ ለእናንተ ያለውን ፕሮግራም ለማብቃት ደቂቃዎች ይቆዩናል። በዛ ደቂቃ ደግሞ የተለመደ የሙዚቃ ግብዣ ይኖረናል። ሙዚቃውን አሰምተን ደህና ሆኖ ብለን ልንሰናበት ነው። እስከ ሳምንት መልካሙን ሁሉ እየተመኘንላችሁ አዘጋጅ ያቀረብኩት በሪያለሙ ከዮባይሳ ጋር መሆን ነው። ሰላም ቸር ወሬ ያሰማን። dina ofe utuba ke nagadani Orombiya darumyani gerar nanjedu ya jole shika hano marangera asiya de yelala malu biranga dabarana jole shika nakamte male mali sena ke nadagalna sabumati yaganna na jole shika nagamte male mali nagamte male ya fagula fa badi jole shika tamfi ganinda kamne ya gade na mabadi gadem thona mabadi jole shika tan sabavin ku kamne birbirse gunche sani jole shika hargisam gunchen ta'u alagan alaguma yumin lefiran ta'u uye Allah tire fila faya jole shika sama baristi male inultu dubbe rabbi ya jole shika takabu bulti male utuba ke nagadani Orombiya darumyani dina ofe utuba ke nagadani Orombiya darumyani Oromia bietena Oromia darumyani
Gosaf gandani kodamnu Biya garumyane Gaya oromumanu Biya garumyane Gargar fagatus labani Biya garumyane Oromon tokko digani Biya garumyane Kamborana gambarentu Biya garumyane Tokko madini jaratu Biya garumyane Demokrasi ragadani Biya garumyane Nurabarte adunyani Biya garumyane Ojuga bedi nakesa Biya garumyane Lalabate bilisonsa Biya garumyane Ugaga nintu na bonsa Biya garumyane Sabumaki ya jabesa Biya garumyane Silanub sedi seuya Lata dubbadoni faya Ittidis na lagatati Adubbado senaftetiya oho Ishtonkome Ishtonkome oho Ishtonkome Silanub sedi seuya Lata dubbadoni faya Ittidis na lagatati Adubbado senaftetiya oho Ishtonkome Ishtonkome oho Ishtonkome Utuba ke nagadani Orombiya darumyane Ofe Dina ofe Utuba ke nagadani Orombiya darumyane